አለይኩም ወራህመቱላሂ ወበረካቱ። ትናንትና እንዳያችሁት አንድ ጓደኛዬ ለ600 ሰው የሚሆን ሽፎን አምጥታልኝ ነበር። እንግዲህ ያለውን የሰጠን ይፉጋ ይባላል። እኔ ደግሞ ለትግራይ ሙስሊም ሴቶች ማህበር ለ150 ሰው የሚሆን ሽፎን አስረክቤያለሁ። ሌሎች አስቤዛዎችም አሉ። መኮሮኒ፣ ዘይት፣ ዱቄት፣ ባክክ፣ ቴምር ጨምሬ እንግዲህ አበርክቻለሁ። ጀዛኩሙላህ በጣም ነው ማከብራችሁ። ሁላችሁም ትግራይ ያሉ እናቶችን ብትደግፉ፣ ትግራይ ላይ ላሉ እናቶች ሰፖርት ብታደርጉ በጣም ደስ ይለኛል። ይሄው አማና ይመስል ጀዛኩሙላህ የሰጣችሁ አብሽሩ። ትንሽም ቢሆን አስተዋጽኦ በማድረግ በጣም ደስ ብሎኛል እና ሁላችሁም ኢንሻአላህ ብትደግፏቸው ብታግዟቸው በጣም ደስ ይለኛል። በጣም ነው የማመሰግነው። ሰላም አለይኩም ወራህመቱላሂ ወበረካቱ።